አብርሃም አሁን ሁለቱንም የሚመርጣቸው አይመስለኝም። ምርጫ ውስጥ ምን እንጃ አላውቅም። ብቻ ዛሬ በጣም የሚገርም ነገር ነው የሰማሁት። በጣም የሚገርም ነገር ነው የሰማሁት። ደውለት እጅግ በጣም ያሳዝናል። ብዙ ጊዜ እኛ የማይሆን ነገር እናደርጋለን፣ የማይሆን ነገር እንዲፈጠር እናደርጋለን። ግን አሁን ሁላችንም ከቤተሰብ ጋር የተጣላችሁ ሰዎች ካላችሁ፣ ከእናታችሁ ከአባታችሁ የተጣላችሁ ሰዎች ጋር ታረቁ። ማርያምን አሁን ይኸው ዴዚ እናቷ ሞተች። የዘላለም ጸጸት፣ የዘላለም ለቅሶ፣ ሁሌም ራሷን እንደወቀሰች ነው የምትኖረው። ስለዚህ ባካችሁን ቤተሰብ ያለን ልጆች ቤተሰባችሁ ጋር ታረቁ። ምንም ይሁን ምንም፣ አብሶ እናትና አባት። እኔ የዴዚ ነገር እጄ ልቤን የሰበረው። ለማንኛውም ቤተሰብ ዛሬ አዳዲስ ነገሮችን ልናገር ነው የመጣሁት። ለማንኛውም ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ እንደምታወቀው ያው አብርሃምና የሩታ የሄርሜላ ነገር ሁላችንም እያሳቀ እያዝናና ያለ ነገር ነው። ምንድነው ብትሉ እንግዲህ ትላንትና በጣም ብዙዎቻችሁ ተናዳችኋል፣ ብዙ ነገር ተናግራችኋል። አብርሃም ሽንቱን የሸናው ላይ ሽንቱን ላይ የሸናው እንደዚህ ሄርሜላ ላይ መሆን የለበትም ነበረ። ግን ሄርሚ እኔ አሁን ምላት ሄርሜላ ምንድነው መሰላችሁ በጣም ብዙ ሰውም ነው የላከኝ ይሄን ነገር እንድነግራት። እባክሽን ሄርሜላ ራስሽን ሁኚ። አብርሃም መጣ ቀረ ላንቺ ምንም የሚሰራልሽ ነገር የለም። ራስሽን አስከብሪ። እሱ ምንም የምትለማመጪበት መንገድ የለም። እሱ ቤተሰቦቹም ያውቃሉ። ቤተሰቦቹ እንኳን አንቺን እንደሚፈልጉ ያውቃሉ። ስለዚህ ለምን እንደሆነ አላውቅም አብርሃም እንደዚህ አይነት አዳዲስ ነገር የሚያደርገውን ነገር ደግሞ ነግራችኋለሁ። የሆነች አዲስ ቲክቶከር አብርሃም ተታውቋል። ለማየት ታብቃችሁ። በቅርብ አብርሃም እቺ ልጅ ይዞ ካልመጣ እንግዲህ ሁላችሁም ትሰማላችሁ። አንዲት ቲክቶከር ታዋቂ ቲክቶከር ነች። ዝም ብዬ ፎቶዋን አልለጥፍም ብዬ ነው እንጂ ሜንሽን ተደርጎልኛል። ግን ዝም ብዬ የሷን ቪዲዮ መለጠፍ የሷን ፎቶ መለጠፍ እፈራለሁ። ለምን ሌላ ነገር ልታስደርግበት ትችልስ አላቅም። ስለዚህ ይረጋገጥ ብዬ ነው። አብርሃም እንግዲህ ከሷ ጋራ እየተሞዳሞደ እንደሆነ ሰምቻለሁ። ለዛም ነው አብርሃም አሁን ሁለቱንም የሚመርጣቸው አይመስለኝም። ምርጫ ውስጥ ምን እንጃ አላቅም። ብቻ የሚሆኑም አይመስለኝም። ለምን አብርሃም ሌላ ሰው ጋር ነው ቀልቡ ያለው። ገብቷቸዋል። የሁለቱንም ቀማምሶ አብቅቷል፣ ትቷል። ቀማምሶ አሁን ደግሞ ሌላ አዲስ የሚቀመስ ስላገኘ እንግዲህ እሷን ደግሞ ቀምሶ ደግሞ ሌላ ደግሞ ችግር ያመጣል ማለት ነው። እና አብርሃም እኔ በጣም ነው ያናደረኝ። በሄርሜላ በኩል እጅግ በጣም ልቤን የሰበረው። እንዲህ ማድረግ የሌለበትን ነገር ነው ያደረገው። ሄርሚ ይሄ አይገባትም። እውነት ሁሌም እውነት ነች አይደለ? እውነት ሁሌም እውነት ነች። እውነቱ ሲወጣ ደግሞ ያፍርበታል፣ በጣም ያፍርበታል። ለምን ሄርሜላ በጣም ብዙ ጊዜ ለሱ በጣም መስዋዕትነት ከፍላለች። በጣም ነው የምታሳዝነው ብዙ ጊዜ ማለት ነው። ስለዚህ ሁሉም ሰው ነው ያዘነው በእንደዚህ ሄርሜላን በቃ የመጨረሻ ማፋጠጥ፣ ጥያቄ መጠየቅ ምናምን የማይገባ ነገር ነው ስታደርግ የነበረው። አብርሃም ይሄ የኔ መልእክት ከደረሰ ለሄርሜላ የምታደርገው ነገር ሁሌም በህይወትክ ይጸጽታል ብዬ ነው የምጠይቀው። ቴኬር አርግ ለሄርሜላ የምትሆነውን ነገር ቴኬር፣ ራስን አስብበት። ከራስ ጋር እንድትነጋገር ነው የምፈልገው። እውነት ነው የምናገረው። ከራስ ጋር ተነጋገር። ሄርሜላ እጅግ በጣም የምታሳዝን ልጅ ነች። እውነት ሩታ ተሳዝን ማለት አይደለም። ሩታ በገዛ እጇ የተወችውን ነው። አሁን ሄርሜላ ስትይዘው የኔ ካልሆነ እያለች እልህ የተግባባች ሴት ነች። ግን አብርሃም እውነቱን መፍረድ እውነቱ ማን ጋር እንዳለ እያወቀ እውነቱ ማን ጋር እንደሆነ እያወቀ ቪዲዮ እያየ የአብርሃም የራሱ ወንድሞች እህቱ ሄርሜላ ጥሩ ልጅ እንደሆነች ሄርሜላ ለሱ እንደተሯሯጠች አይደለም እህቱም ቀርቶ ወንድሙም ቀርቶ ያው የገዛ ጓደኛውም ዳኒ ሲመሰክርለት ነበረ እየመሰከረላትም ነበረ። ግን አብርሃም ይሄን ነገር ሊሰማው አልቻለም። አብርሃም ሄርሜላን ለማጣጣል ሄርሜላን በቃ ምንድነው ያለው? ርዕሱ ለራሱ ምንድነው ያለው? ከሁለቱንም ልመርጥ አልችልም ነው ያለው።
ሁለቱንም ልመርጥ አልችልም። ሀሳቤን አሳውቄ ነግራችሁ ማን ስለሆነ ነው እሱ ሀሳቡን አሳውቁ ነግሮ እነዚህን የመሳሰሉ ልዕልት የሆኑ ልጆችን እንደፈለኩ አስቤ ምንም ማን ስለሆነ እሱ እኔ ምን እንዳስነካቸው ሴቶቹን ራሱ አላውቅም። ብቻ እግዚአብሔር ይሆናችሁ ምን እንዳስነካቸው ምን እንዳደረገባቸው አላውቅም። አብርሃም ላይ እንደዚህ ሰከክ ብሎ የሚሞቱለት ማለት ነው። እና በጣም ነው የሚደብረው። አዲሷም እቺ ቲክቶክራ በግልጽ ሳያላችሁ በግልጽ ደውይለት እንጂ በግልጽ ታያላችሁ ሁሉንም ነገር በግልጽ ቲክቶክሯ ማን እንደሆነች አብርሃምን በቅርብ እያናገረችው ነው ያለችው። እንደውም በቅርብ ደግሞ አብረው ቪዲዮ ሊሰሩ ይችላሉ ቲክቶክ ላይ ታያላችሁ። ከሰሞኑን አብርሃም ከሌላ ሴት ጋራ ቪዲዮ ሲሰራ ታዩታላችሁ። እጅግ በጣም የምትገረሙበት ነገር ነው፣ የምትስቁበት ነገር ነው። ለካ ለዚህ ነው ወይ የምትሉበት ጊዜ ይደርሳል ማለት ነው። እና ሄርሚዬ አይዞሽ በርቺ። አዎ ፍቅር ነው እናውቃለን፣ ያናዳል፣ እልክ ያስይዛል። እና አንቺ ራሱ የሆነ መጨረሻ ላይ ያየው ስትለማመጪ የነበረው ምናምን ነገሮች ማርያምን ልቤን ነው ቁርጥ አድርጎ በቃ ልቤን ነው ቁርጥ ያለው። የማይደረግ ለማመጥ የሌለባት ሴት ነች እኮ ሄርሜላ። እንደውም እሱ ነበረ ሄርሚዬ 4 ቀን ሙሉ የት ነበረን? ለምንድን ነው ቪዲዮ አልቀረሽው? ምን አደረገች? ገደለች? በላችክ? አረደችክ? ከሁሉም እንድታርፍ ብላ ነው። ሁሉም መጥቶ እንዳይረብሽክ ብላ ነው። አንተን ደብቃ ነው፣ ሸሽጋክ ነው እንጂ 4 ቀን ሙሉ ደብቃክ ምን እንዳታረግክ ነው? ምን እንዳትሆን ነው? ምን አደረገች? በሰላም በኬር ነው ያመጣች። እንደውም ከሷ ጋር ኬክ ደግሞ ትንሽ ነቃ ብለ ራሱ የመጣኸው ምን አደረገች እቺ ልጅ? 4 ቀን ሙሉ ለምንድን ነው ቪዲዮ አልቀረሽው? ምን ስታለጊ ነበር? ምን አንተ እኮ ታስተውላለህ እኮ የዛኔም እኮ ሳስተውስት እኮ ታውቃለህ እኮ ሽጉጥ አልደቀነችብህ፣ አልገደለች። እኔ እኮ በጣም ነው የገረመኝ እግዚአብሔርን። ንግግሩ በጣም እጅግ በጣም ልብ የሚሰብር ነገር ነው። አብርሃም ግን ቴክ ኬር አርግ፣ አስብበት ለምታረጋት ነገር ሁሉ። ለማንኛውም ቻው ቤተሰብ፣ ሰላም ዋሉ።